በጋርድ ነው የምትመጣው ነው የሚብታያት ስቲፎ እኮ የሚሰሩት ድራማ እኮ ነው የሚያስቀኝ። ጋርድ አላት ዋቴ እኮ ነው እኮ ምንም እኮ እዛ እኮ አንቺ ምን ዋቴ ነው እያያ አይደለ? ስማ ታኩር አንድ ነገር ይያዝ ታኩር እዚህ ሰፈር ስለሆን ስማ ታኩር አንተ ነው ፎንቲ እንዲህ አይነት ነገር አንድ ነገር እንደዚህ ሚዲያ ላይ እዚህ የምትንበላጠጡትን ነገር እዛው እሺ የምሬ ነው ቁም ነገር የምሬ ነው አልደረስኩባችሁም እንዳትደርሱ ማተናው ጋርድ ይዘምት መጣው እንኳን ሰው ንፋስ አይመጣ ስማኝ የምሬ ነው ታኩሬ የምሬ ነው እሰውሃለሁ ድጋሚ እንደዚህ አይነት ነገሮች ብታወሩ የምር አንድ ቃል በቃ ሰራችሁ አይደለ የኔን ስራ አትንኩ በቃ እርስ በርሳችሁ ተነጋገሩ እኔን ተውኝ በመዳሪያ ተውኝ በቃ ተው ምን አገባ ጋርዲያን ምን አገባ ነው ፎንቲ ሰው ሀገር ሆነ አንተ እንደ ዲያስፖራ የሀገር ልጅ ምታባለው ሰው ሀገር ሆነ የሀገር ልጅ ምታባለው ማን ስለሆንክ ነው ማን ይነካል በቃ ምን አባ ገባ ስንት ሴቶች ከሴቶች ነገረኝ ያራት ወር ነው እንጂ ከሴቶች ነው ራሴን የምጠብቀው ነው ታኩር ካውራ በጋርዱና በያራት ወር ከፈለኝ ምን ይሻለኛል ታኩር አንድ ነገር እንገራችሁ ስሙኝ አንዴ ስሙኝ በጣም የሚገርመኝ ማለት እሱ ሰው ላይ ሙድ ይዛል ሰው ግን እሱ ላይ ሙድ ይዝበት በቃ እና ጋርዴም ደግሞ ላይቭን እያየ ከሆነ ፍሬንድሺፕ እነማን ነው የሚባሉት አንተ አዝግቫይኖችን መቷቸው ጠፉ ላይቭ አይገቡ ምን አይሉ እና እኔ ጋርድ እንድትጠብቀኝ እንጂ እንድትመታ አልፈቅድልህም በቃ ማንንም ሰው እንዳትመታ ማንን ነበር ጉማ ዋርድ ላይ ማንን ነበር የመታው ታኩሬ አራ አይኑ ትንሽ ቀየስ ያለ ስለሆነ ራስህን የመጣ እኔ መጣው ብለው አቦ ጌታ ወዳጁአለሁ ማርያምን መቼም አልጣችሁ እንድሻለን ናኦሜ ግን እስካሁን ድረስ እናሰባስባለን ብለን ምንም እስካሁን አልተሳካም መሰለኝ በሊቪያ በኩል ያሰብሽው ነገር እንዴት ነው በሊቪያ የምር ታዲያ በሲክስ ልትሰደጅ እኮ ነው አይደል እንዴ ሙሉ ነገር ፓክ አድርገሽ ነው ሄድሽው ኧረ እኔ እኮ ለበዓል እመጣለሁ ስማ እዚሁ እኮ ነው ያለው እኮ ብራዘር አፍሪካ ውስጥ እኮ ነው ነገ እንምጣ ብንል እንመጣለን ምን ለበዓል ትላለህ ይሄን አባብዬ የሚለው ዘፈን ስተወጣ የተነሳውን ፎቶ በጥፊ ፕሮፋይል እንዳልቀይርልህ አይ ነው ስማ አዋርዱ እኮ የድሮ እኮ ነው ፕሮፋይልሽ ላይ ያለው አሁን ታኩሬ በለው ላሻትልም እንዴ ፕሮፋይል ምን ፕሮፋይልሽን አቀይሩም እንዴ ሁለተኛ አዋርድ ተዘጋጅ እኮ አይ ቶ ይቀመጥ ስማ እንዲህ ለብሰህ ሳበላው መጣ አራተኛ ዘፈን ስተወጣ ቀይሯል ቆይ ግን ቴሌግራም ላይ ምናምን ደግሞ ምን ጀምረሽ ነው ደግሞ ኦንላይን ሾፒንግ ነው የምን ሾፒንግ ስማ እዚህ ውስጥ ነው አይደለም የሚታየው ሙሙ ምናምን የሚባለው ነገር ሰው የሚጽፈው አንተ ዝም በል እስቲ ያንተም እኮ ተልኳል አንተ የመራቃ ልጆች አይናችሁን ነው ማጠፋው እንደዚህ አይነት ቀልድ በቃ እኔ በቀልድበት ቲክቶከር ነው ብራዘር ታኩሬ እንዲህ ብሎ ተነሰው ነው ታኩሬ ስማ ታኩር አንደኛው ፎቶ ላይ ማዙልን እንዲህ ተቀል አድርጓል ስማ ታኩር ስማ ታኩር አንተ ስማኝ እየሰማሁ እኮ ነው ይሰማ የወፍራም ሰው ታውቀዋለህ አይደለ የወፍራም ሰው ትሾፍ ታውቂዋለሽ አይደለ ታኩሬ በርቷል እኮ አብርቼዋለሁ አውቄ ነው ያበራሁት እና ሌላ ነገር እንዳታይ ፊትህንም እንዳታሳይ ፊልተር የለውም ችግር የለውም ታኩሬ ሌላ ነገር የወፍራም ሰው ታውቂያታለሽ እና አውራጣት ስለሆነች ማለት ነው እንዲህ ነው
ሜሪ የኔ እንጃ ለማን እንደላከው አላውቅም፣ ግን ልኳል። ሊንክ ልክልሃለሁ ነው። አሁን ቆይ አለ። ኧረ ፕሊስ፣ እኔ ቀንጥሎኝ እናንተ ጋር ስገባ አታስከፉኝ። እመቤቴን ቀንጥሎኝ ነው የገባሁት። በቃ አታስከፉኝ። ለሪከርድ እንዲመቸው እኮ እኛ አናውቅም እንዴ? ስንቱን ዝም ብለን ነው። አንተ ስማ፣ ጠላ ቤት ልገባ ስትል የሆነ ጥቁር ማሰሮ አለ። እሱን ነው የምመስዩ። ደግሞ ዛሬ ሁሌ ጠላ ቤት በርጋል ንክል ነው በእንጨት የሚሰቀለው። አይ እሱ ታኩሬ ናት ከነ ማክሷ። እኔ የምረችሁ ግን አሁን አንዴ 3000 ምናምን ሰው አለና እባካችሁ እመቤቴ 3800 ሰው ማለት በጣም ብዙ ህዝብ ነው። አንድ ስቴዲየም ላይ ብታዩት ነው ብዛቱ የምታውቁትና በእናታችሁ የማይረባ ወሬ አታውሩና እስቲ ቁም ነገር እናውራ። ቁም ነገር ማለት ቁም ነገር በቃ አንዳንዴ ቁም ነገር አዘን ነገር። ታኩሬም ሰው ሬንዱ መቼ ነው የሚጀምረው? አዲሱ ዘፈን ነው የኔ ዘፈን። አሁን አንድ ነገር መጀመሪያ ነገ ልደቴ ነው። ባይ ዘ ዌይ ሃፒ በርዝዴይ በሉኝ። ማርያምን ይመረኝ ነው ነገ ኖ በ28 ሌሊት 6 ሰዓት ላይ ነው የተወለድኩት እና ሌሊት ላይ ነው የተወለድኩት። በ29 ነው ማከብረው። ታኩሬ አዲስ አበባ ከሆንሽ በ29 ከአያቴ ጋር ላይቭ ላይ አክብሬ ሮብን አርፌ ሐሙስ ላይ ብዙ ቲክቶከሮች አይደሉም በፊልሙ ዙሪያ ያሉ አክተሮች ነው የተጠሩት። ቲክቶከሮች 3 ናችሁ። ታኩሬም እንትን በዋስ ስለመጣሽ ትመጫለሽ ማለት ነው። ነጭ ልብስሽን ፏብ ላይ ማንም የለም። የመጡት ከቲክቶከሮች ዩቲናስ፣ ጃኒ፣ አንደኛዋ ደግሞ ገና ሰርፕራይዝ ነች። ሌላ ሰው የለም። አሁንማ ጊፍተር ጠሩብሃል። ስጦታ ይዘን እንምጣ እንጂ ጆሲማ እንትን ነው። አንተ ታኩር አይነ ስብን ነው ማጠፋ። እንዴት አባ ነው የሚስቀው ደግሞ? አንተ ነው ፎንቴ አታሽቃብጥሽ የመላጣሪ እና ቁም ነገር አንዴ ስሙኝ። 4000 ሰው ነው። በእናታችሁ አቀልዱ። በእናታችሁ ቁም ነገር እናውራ። እና ታኩር ስማኝ። ልደቱ ጆሲን ያልጥረውት አጋጣሚ ስልኩን ቢ ስላለኝ ነውና ጆሲ ነው ያ ኢሜል አድርጌለታለሁ። ሌላ ደግሞ አረ ነው ፎንቲ ወይ በፎቶ ግባለን ወይ ውጣለን። እሺ እኮ ምን አገባ በቃ እኛ እዚህ ጋር ሚዲያ ነው አይደል እንዴ? ምን አባ ነው እንትን የምትለው? ቪዲዮ ኮል መሰለህ እንዴ የምታወራኝ እንዴ? ምን አይነት ሰው ነው እናታዙ? አፍርጬ ያረረ ስጋ በስጋ እንዳላረገው ገብቱን ስማ ታኩሬ እግዚአብሔርን ልደቴ ነውና ሳቦናይ ልደቴ ነው። ሐሙስ ነው ማከብረው ማለት ነው። ታኩሬ እጅ ልቀቀው። አመል እስቲ ልቀቅ። ዘፈን አወጣ አይደለም ምን አባት ትጠባለህ እንዴ? ዘፈን አውጥቶ እጁን ይጠባል። ላሽ በል ብራዘር። በቃ አሁን እኛ ጀማ ገብታል። በቃ ስታይልን ቀይር እንዴ። ኧረ እኔ አልገባሁም። እኔ እግዚኦ እኔ አልገባሁም። ኧረ ዝም ብለህ የሆነ ሰዓት እኔ አልገባሁም ብራዘር። ቤትም የጠራው ቀን ምናምን ጀላቲ ነው የምትሉትን ነገር ይዘህ መታል። እንዴት ነገር ፍታ ብራዘር። ይሄ ሚዲያ ነው። አልመጣም። ታኩሬ ግን አሁን አሪፍ ነው። እሺ ከንፈርሽ እየተስተካከለ ነው። ያልኩሽን እየተጠቀምሽ ነው። እንትን አልኩበት ሎሚ በጨው ያልኩሽን እንትን እያልሽ ነው ጧት። ኧረ አባብዬን ሰምቼበት ነው። ይኸው ስማኝ አንድ ነገር ስለ ዘፈን ድጋሚ እንዳትናገር። ይኸው ለመጨረሻ ጊዜ ነው የምነግርህ። ከነ ማክስ ስልክን ጨላ አድርጌ እንዳላስጀምር ጥምጣም
ለቴዲ አፍሮ ማመልከቻ አስከፍቻለሁ። አንተ 15 ቀን ውስጥ ትወገዳለህ አንተ የምራጣ ልጅ። ኧረ ጌታዬ ሆይ መጨረሻ ግን እንደዚሁ እመቤቴን። እኔ ግን አሁን አንዳንዴ ናውን ፎንቲ አንተንና ታኩርን ሳይ የኢትዮጲስና የጥሩምቤ መድከምን ነው ማየው። እግዚአብሔርን አለመስራታቸው እንደዚህ ጅሎች መፈጠራቸው የእነሱ ድክመት ነው ብዬ ነው ማስበው። ማለት እየሰደብከን እኮ ነው ያለው። ኖ ኢትዮጲስ ብትኖር ብዙ ህፃን እዚህ ስራውን ፈቶ ያያል። ንገረኝ እስቲ አንተ ፈሳም ትላለህ። በእናትህ ስሙ። አይ ቁም ነገር አሁን ቁም ነገር እናውራ እሺ ፕሊዝ። ማተቤ